እኔ የመጣሁት እሷን ይቅርታ ለመጠየቅ ሌላ ነገር አይደለም። የምን ይቅርታ ነው? የምን ይቅርታ ነው? ኧረ አቦሽ በእግዚአብሔር ተናገር። አንተ ጉልበት ነው እንደ ፈለከው እኔ ጉልበት ነው እየነገርኩ እኮ ነው። እሷን ነው ወንድሜ የአበባ ትርጉም አይገባም። ይቅርታ ሊጠይቃት ነው የመጣው እያልኩ የምን ይቅርታ? ያውላ ነገር ካረክ በኋላ ነው አንተ ይቅርታ ልታይ። አንዴ አቦሽ አንዴ ይኸውልህ እኔ በቃ እኔ ነገሩን እፈታዋለሁ፣ ችግር የለውም። እኔ ራሴ አዋራቸዋለሁ። ግቢ ነው አይሆንም አቦሽ በእግዚአብሔር እኔ የምልኩ እንዴ ራሴ አዋራቸዋለሁ። ጭራሽ ድፍረት ነው እንዴ ቤት ድረስ የሚመጣው እኮ ራሴ አዋራቸዋለሁ። ያው ልሰማኛለህ እኔ አንተን አክብሬ ነው እንጂ ያበባ ይዘበር ድርሽ እንዳትሰማኝ ሁለተኛ እኔ ነገሮችን እጨርሳለሁ። እኔ ራሴ አዋራዋለሁ። ቆይ ዞር በይ ወንድም ያበባ ትርጉም ነው እንዴ ፈለጋችሁ? አንዴ ተረጋጋ እንጂ አንተ ቆይ ምንድነው እንዴ ፈለከው? ምንድነው ሌላ ችግር አይፈጠርም። ምንድነው ተረጋግቼ ነው ማንም ታያልኩ ነበር እኮ አንንም ታያልኩ ነበር። ዘመድ የሌላ መስሎ ነው። እስኪ ና አንተ ወንድ ከሆንክ ውሰዳት። አንተ ወንድ ነህ። ይኸውልህ አቡሻ እንደዛ ነው። ይሄድ በቃ አንተ ምን በጉልበት ነው እንዴ የምታምነው? በጉልበት ነው አንቺ ግቢ። ሩታዬ ደግሞ ልጁን ልቀቂው እንጂ አንዴ ያጋጨው አንድ ጥፊ ቢሰጠው አሪፍ ነበር እና አሁንም ጥፋተኛ ነው ትያለሽ። አሁንም ለሱ ታግዣለሽ። መሆን የሌለበት ነገር ነው ያደረግሽው እና ታዩ እስኪ አንድ ያጋጨው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ጠፍቻለሁ በሰሞኑ ትላላችሁ ማለት ይቅርታ እና አብርሽ ሩታ ጋር ሄደ ማለት ነው ቤተሰቦቿ ጋር እኔ ለመናገር የሩታ ዘመድ አንድ ቢያጋጨው አሪፍ ነበር። አብርሽን ማለት አላረል አንዳንድ የሚያበዙ ሰዎችን እኔ በነገራችን ላይ ሰደብ አልወድም። ከሚሳደብ ሰው በጥፊ ምናምን ቢባል እመርጣለሁ። ስድብ አልወድም ጥሎብኝ ማለት ነውና ድንች ራስ አሁን ይሄ እኮ ለእናንተ ስድብ ይሆናል። ድንች ራስ ምርቃት ነው፣ ስድብ አይደለም። የምሬን ነው ብላችሁ ነው የሚሳደብ ሰው አልወድም። እና ሩታ ለምን እንደሆነ አላውቅም በጣም አሳዘናት። በቃ እንደው አንድ ቢያጋ እኔ በቦታው ኑሬ አብርሽን አንዴ ባጋጨው አልኩኝና አብርሽ መመታት ነበረበት በዚህ ልጅ ማለት ነውና ይሄ ወኔ ሌላ ወኔ ሳይመጣ በዚህ ወኔ ማጋጨት ነበረበት። ሩታ ግን ከለከለችው። ምስኪን በጣም እኮ ነው የምታፈቅረው የምር። እኔ ቡን አልከለክለውም ነበር ጭራሽ ወጥቼ ማላናገረውም ነበር የምር። እና በጣም ስለምትወደው ስለምታፈቅረው የኔ ምስኪን ማለት ነው። ያለ አብርሽን እኮ ሌላ ወንድ ያለ አይመስላትም የምር። የሆነን ሰው ስታፈቅሩ ስትወዱ እኮ በቃ ከዛ ሰው ሌላ በቃ ምንም ነገር አይታያችሁም እኮ ጭፍን ነው የምትሉት። ያ ሰው ባይወዳችሁ ባያከብራችሁ ምን ባይላችሁ ዙዙ አይተሻል ወይ ጀርበሻል ወይ ትሉኛላችሁ። የምር በብዙ ሰው አይቻለውና የፈለገ ከዛ ሰው የተሻለ በሁሉ ነገር ቢመጣ በተለይ ሴት ልጅ ካፈቀረች አፈቀረች ነው። ወንድ ልጅ ግን ወላዋይ ነው። በቃ ያቺም ታምረዋለች ቆንጆም የሆነች ብርም ያላት በቃ ሞያም ያላት ሁሉም ነው የሚያምረው። ሴት ልጅ ግን በቃ አንዴ ፎከስ አድርጋ ትኩረት እዛ ሰው ላይ ካደረገች አትቀያየርም። በቃ ያ ሰው የፈለገ ነገር ይሁን ፉንጋ ይሁን ደሃ ይሁን ምን ይሁን ካፈቀረች አፈቀረች ነውና ወንዶች የኛን አይነት ልብ ይስጣችሁ። የምር የኛን አይነት ልብ ይስጣችሁ። አሁን አብርሽ ይሄ ሁላ ችግር ምንድነው? ከድሮ ምንድነው የሚባለው? ከድሮ ፍቅረኞቹ ጋር መመለሱ ነው። መመለሱ በሚደብር ማለት በሚያስጠላ ማለት ነው። ያኔ በቃ አረ የምር ይደብራል። አብርሽ አያምጣው ነው። እና ለማንኛውም ማለት ነው በጣም አልተመቸኝም። በሰሞኑ ወይ በኋላ መለሳለሁ አለው ለማለታችን ነው ይሄንን ቪዲዮ መሰራላችሁ። ያጠፋሽ እንዳትሉኝ ግን ጠፍታችኋል። ኮሜንታተሮቼ የት እንደሄዳችሁ አላቅም፣ ግን አላችሁልኝ። ያው ላይክ አድርጋችሁ ነው መሰለኝ የምትወጡት እና በዚህ ቋጫለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማታ እመለሳለሁ። እሺ